እንደምን አላችሁ የአማን ልሳነ ግዕዝ ሚዲያ ቤተሰቦች። ዛሬ ደግሞ እንደተለመደው የግስ አርዕስቶችን ማርባት ጀምረናል። በባለፈው ቪዲዮ የቀተለን ነበር ያረባነው። ዛሬ ደግሞ ቀደሰን እናረባለን ማለት ነው። አረባቡ እንደተለመደው ነው። የአማርኛ ፍችም አለው። ነገር ግን የቀደሰ ከቀተለ ትንሽ ጠጠር ያለ በመሆኑ ጥንቃቄን ይፈልጋል። አነባቡም ጥንቃቄን ይፈልጋል። አወጣጡም ጥንቃቄን ይፈልጋልና ትኩረት ልትሰጡት ይገባል። ማስታወሻ እየያዛችሁ ቢሆን ይመረጣል። ጥያቄ የሚኖራችሁ ከሆነ ኮሜንት ላይ አስቀምጡልኝ። ወደ ትምህርታችን። ቀዳማይ አንቀጽ ቀደሰ፣ አመሰገነ። ካልአይ አንቀጽ ይቄድስ ያመሰግናል። ሳልሳይ አንቀጽ ይቀድስ ያመሰግን ዘንድ። ራብዓይ አንቀጽ ወይም ትእዛዝ ይቀድስ ያመስግን። እንግዲህ ልብ በሉ። መጀመሪያ ካልአይ አንቀጹ በሚሆንበት ወይም ትንቢት አንቀጹ ፊውቸር ቴንስ የሚባለው በዚህ የምንጠቀም ይቄድስ ያያችሁት ይቀትል ነበር የጀመርነው። አሁን ግን ቀደሰ ሲሆን ሲጠብቅ ይቄድስ ይሆናል ማለት ነው። ከስርወ ፊደሉ ወይም ከይ ቀጥሎ ያለው ምን ሆነ ማለት ነው? ሐምስ ሆነ ማለት ነው። ከዛ ይቄድስ ይሆናል ማለት ነው። ከዛ ዘንዱና ትእዛዙ እንደ ይቀትል እንዳለው እንዳይደባለቅባችሁ። ከቀተለ ጋራ ከትንቢቱ ጋር ተመሳሳይ ነው። የቀተለ ትንቢቱና የቀደሰ ትእዛዙና ዘንዱ የፊደል አቀማምጡ ተመሳሳይ ነው። ያ ማለት ይቀትል አይል የነበረ ይቀድስ ይላል። ይቀድስ ይላል። ያ ማለት ስርወ ፊደሉ እንዳለ ሆኖ ዋናው ግን ግዕዝ ሳድስ ይሆናል። ያ ማለት ቀ ግዕዝ ነው፣ ድ ሳድስ ነው፣ ስ ሳድስ ነው፣ ቀ ሳድስ ነው፣ ት ሳድስ ነው፣ ል ሳድስ ነው። ስለዚህ ተመሳሳይ ይሆናል ማለት ነው። ልብ በሉ። ንዑስ አንቀጽ ላይ ስንሄድ ቀድሶ ቀድሶት ይሆናል የቀደሰው። ያ ግን የቀተለ ግን ምን ነበር ያልነ? ቀቲል ቀቲሎት ነበር ያልነ። የፊደል አቀማምጡ የቀተለ ቀቲል ሲል ግዕዝ ሳልስ ሳድስ ሆነ ማለት ነው። ይሄ ግን ግዕዝ ሳድስ ሳብ ይሆናል። ልዩነት አለው። ቀድሶ ቀድሶት ማመስገን፣ ፍቺው ግን አንድ ነው። በወዛ አንቀጽ በምንሄድበት ሰዓት ልብ በሉ። በወዛ አንቀጽ በምንሄድበት ሰዓት ይህም የቀተለ ቀቲሎ ነው የሚል፣ የቀደሰ ግን ቀድሶ ነው የሚል እንጂ ቀዲሶ አይልም። ልብ በሉ። ስለዚህ ልዩነት አላቸው ማለት ነው። ውስጠ ዘእደው ወይም ነጠላ የወንዱ ብቻ ሲሆን ምን ይሆናል? ቅዱስ፣ ቀዲስ፣ ቀዳስ ይሆናል ማለት ነው። ፍቺው ያመሰገነ፣ የሚያመሰግን፣ ያመሰግን የነበረ ተብሎ ማለት ይፈታል። እንግዲህ የቀተለ ቅቱል ብቻ ነበር ያልነ። እዚህ ላይ ግን
ስንት ውስጠ ዝ አገኘን ማለት ነው? ቅዱስ፣ ቀዲስ፣ ቀዳስ ተብሎ በ3 አገኘን ማለት ነው። እነዚህን አወጣጥ የቀተለ ጠብቆ የሚሄድ ግስ ካገኛችሁ ይህ ይወጣላችኋል። ነገር ግን በመጻሕፍትና በአባባላችን ወይም በምንጠቀመው ስላለመድነው ነው እንጂ በዚህ መሰረት አውጥተን ብንጠቀምበት እንግዳ ሆኖ ወይም ይህ አይደለም የምንባልበት ማንኛውም ጥያቄ ሊያነሳበት ወይም ሊከራከርበት አይችልም። ምክንያቱም በዚህ ስለምንረታው ማለት ነው። ስለዚህ በብዙ ሲሆን ደግሞ ቅዱስ ያለው ቅዱሳን፣ ቀዲስ ያለው ቀዲሳን፣ ቀዳስ ያለው ቅዱሳን ይሆንና ፍቺው ያመሰገኑ፣ የሚያመሰግኑ፣ ያመሰግኑ የነበሩ ተብሎ ይፈታል። የሴቷ የአንዷ ሴት ሲሆን ደግሞ ነጠላ ሲሆን ደግሞ ቅድስት፣ ቀዳስ፣ ቀዳስት። ቀዳስ ያለው ትና ስ መካነ ፍጥረታቸው በትንሹም ቢሆን አንድ ቦታ ነው። መካነ ፍጥረታቸው ት ስ ሲሉ ማለት ነው። ስለዚህ ይህ የፎኖሎጂ ሩላቸው ስለሆነ ይወራረሳሉ። ት ስ የሚወራረሱ ጸ ዘ እነዚህ ይወራረሳሉ። ስለዚህ የቀዳስት ባለው ፈንታ ቀዳስ ብላ ጠብቃ ያችን ታስቀራለች ማለት ነው። ፍቺው ግን ያመሰገነች፣ የምታመሰግን፣ ታመሰግን የነበረች ተብሎ ይፈታል። በብዙ ሲሆን ደግሞ ቅድስት ያለው ቅዱሳት፣ ቀዳስ ያለው ቀዲሳት፣ ቀዳስት ያለው ቀዳሳት ተብሎ ይረባል። ፍቺው ያመሰግኑ፣ የሚያመሰግኑ፣ ያመሰግኑ የነበሩ። ፍቺው ያን ያክል ለውጥ የለውም ማለት ነው። ግን አቀማምጡ ግን የውስጠ ዘው ይለያያል። ልብ በሉ። መስም ሲሆን ደግሞ ባዕድ ቅጽል የምንለው ማለት ነው። የወንዶች የነጠላ ሲሆን የአንዱ ወንድ ሲሆን እንግዲህ በባለፈው ቪዲዮ በቀተለ ጊዜ አንዱ ሶስተኛው ብቻ ነው እንጂ ሚላላ የተቀረው ግን ጠብቆ ነው የሚሄድ ብያችሁ ነበር። እንየው እንግዲህ መቀድስ ሲል ጠብቋል። መስተቀድስ ሲልም ጠብቋል። መስተቃድስ ሲል ግን የላላ ነው ማለት ነው። እንግዲህ መስተቃድስ ተብሎ አይጠብቅም። ይሄ ህግ ነው። ስለዚህ ሶስተኛው በቀደሰ ቤት ሶስተኛው ባዕድ ቅጽል አይጠብቅም፣ ላልቶ ይሄዳል እንጂ ማለት ነው። ፍቺው ግን ያመሰገነ፣ የሚያመሰግን፣ ያመሰግን የነበረ ተብሎ ይፈታል። በብዙ በሚሆንበት ሰዓት ደግሞ መቀድሳን፣ መስተቀድሳን፣ መስተቃድሳን እዚህ ላይም አይጠብቅም። ይሄ ሶስተኛው አይጠብቅም። ያመሰገኑ፣ የሚያመሰግኑ፣ ያመሰገኑ የነበሩ። የሴቷ የአንዷ ሴት ነጠላ ሲሆን መቀድስት፣ መስተቀድስት፣ መስተቃድስት። ያው የሴቷ ጊዜም አይጠብቅም ማለት ነው። ያመሰገነች፣ የምታመሰግን፣ ታመሰግን የነበረች። በብዙ በሚሆንበት ጊዜ ደግሞ የሴቶች የብዙዎች በሚሆንበት ጊዜ ደግሞ መቀድሳት፣ መስተቀድሳት፣ መስተቃድሳት። ይህም ሶስተኛው እንግዲህ አይጠብቅም ማለት ነው። ያመሰገኑ፣ የሚያመሰግኑ፣ ያመሰገኑ የነበሩ። ፍቺው አንድ ነው። ያን ያክል የተለዋወጠ ፍቺ የለውም። እንግዲህ ልብ ማለት የሚገባችሁ በቀደሰ ቤት ሶስተኛው ፊደሉ አቀማምጦ ረድቶትና ሶስተኛው ባዕድ ቅጽል የሚገኝ ከሆነ የማይገኝባቸው አንዳንድ ፊደል አልመች ብሎ የማይገኝባቸው ሶስተኛው አሉ። ከነሱ በስተቀር የሚገኝባቸው በቀደሰ ቤት ከሆነ ግን ሶስተኛው ባዕድ ቅጽል አይጠብቅም። እንደ ቀተለን
ላልቶ ነው የሚሄድ ማለት ነው። የተቀረ ግን ይጠብቃል ማለት ነው። ስለዚህ እንግዲህ መድበሉ ደግሞ ቀደስት እንግዲህ ይህም ይጠብቃል። ማይጠብቅ የለም። ማይጠብቅ ሶስተኛው ባዕድ ቅጽልና ባዕድ ዘሩ አይጠብቅም። ባዕድ ዘሩ የቀተለን ይመስላል ማለት ነው። ስለዚህ መድበሉ ቀደስት ያመሰገኑ፣ የሚያመሰግኑ፣ ያመሰግኑ የነበሩ አመስጋኞች ተብሎ ይፈታል። ዘመድዘር ቁድስ ምስጋና። ይህን ግን እንደኔ አልቀበለውም። ምክንያቱም ቆ ሌላ ፊደል ናት፣ ቀ ሌላ ፊደል ናት። ቆ ዲቃላ ወይም ክዑባን ፊደሎች ናቸው። የራሳቸውን ነው የሚሄዱ እና ይወራረሳሉ ካልነ በዋድላ ቤተ ጉባኤ ቅኔ ቤት መምቻ አይጠቀሙባቸውም። እንዴት ነው እነዚህ ቤት መምቻ ይፈልሳሉ ወይም ያፈልሳሉ ከተባለ ይወራረሳሉ ምንለው? ይሄ እንደኔ አልቀበለውም። ነገር ግን መጽሐፍ ተጽፎ ስላለ ያው በዚህ ጥናት ያስፈልገዋል። እስከዛ ቁድስ ብላችሁ ተጠቀሙበት ማለት ነው እንደ መጽሐፉ። እኔ ግን አልጠቀምበትም። ፍቺው ምስጋና፣ ጥሬ ዘር ቅዳሴ በቁሙ ነው ወይም አመሰጋገን ተብለን የጥሬ ዘር አፈታት እንደፈታ ነው ማለት እንፈታዋለን። ባዕድ ዘር እንግዲህ ባዕድ ዘር አይጠብቅም ያልኳችሁ መቅደስ፣ ምቅዳስ፣ መቃድስ ተብሎ ነው። ያው የቀና የድ ፊደል አነባብ ስለሆነ ነው እንጂ ያን ያክል ጥብቀት ኑሮት አይደለም። መቃድስ ሲል ለራሱ የጠበቀ ይመስለናል፣ ግን ያን ያክል ነው ጥብቀቱ። እቅዳስ፣ ትቅዳስ፣ እስትቅዳስ፣ ምስትቅዳስ ይሆናል። እንግዲህ የቀተለ ቤት በዚህ ባዕድ ዘር አውጣችሁ መጠቀም ትችላላችሁ፣ በዚህ ልክ ማለት ነው። በዚህ ያለፈ ግን ተመራምራችሁ ካገኛችሁ ሰየው ነው። ግን ምክንያቱም ቋንቋ ያድጋል እንጂ እየቀነሰ ስለማይሄድ ማለት ነው። ይሄንን አምናለሁ እኔ በእኔ በበኩሌ ማለት ነው፣ እንደ አንድ የቋንቋ ተማሪ ማለት ነው። ስለዚህ ማመስገኛ ቦታ ቅድስና ጥሬ ምዕላድ ይሆናል ማለት ነው። ስለዚህ አንድ የቋንቋ መምህር ይህንን አድርጉ፣ ይህንን ብቻ አድርጉ ማለት ሳይሆን ለምርምር መንገድ መክፈት እንጂ መዝጋት የለበትም። ስለዚህ እኔም እናንተ እንድትመራመሩ ሌሎችም ጥያቄዎች ካሏችሁ ኮሜንት ላይ እንድትጽፉልኝ ጋብዛችኋለሁ ማለት ነው። በቀጣዩ ግስ እስከምንገናኝ ደህና ሁኑ።